በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንግዲህ ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ቻናል ቤተሰቦች በላይክ በሸር በሰብስክራይብ ገባ በሉ። እንግዲህ ዛሬ የመጣሁላችሁ በፈኪሾ ነው። ቀጣይ ታዋታላችሁ። ፈኪሾ ምን እንዳለች ልንገራችሁ። አንደኛ ደረጃ እኔ በታሰብኳቸው ነገር አንድ ነገር ነው የቀረኝ፣ ውሱን ማየትና ማግኘት ይቀረኛል። ያሲኑሩና ውሱን ማንን ደግሞ አለች ማግኘት ፈልግ ነበር፣ ተሳክቶልኛል ያሰብኩት በዚች ዓለም ላይ ብላለች። እንግዲህ ውሱን ገና አላገኘችም። ውሱን ደግሞ እንግዲህ እባካችሁ በባሌም በቦሌም ብላችሁ ኢትዮጵያ ትገባ አገናኟት። ያው ለምን እንደሆነ እሷና እሷ ታውቃለች፣ እኛ ባናቅ ማለት ነው። እንግዲህ የፈለገችውን ያሟላላት። የሰው ልጅ በአእምሮ ያሰበውን የሳለውን ያሟላለት እንላለን። ይሄ ነው ዛሬ ያለን በቻናላችን ላይ ወገኖቼ። ደስ የሚል ድራማ ነው ለካ። በዛ ላይ ጣጡ ሻይ ጧት ፍት እያላችሁ እኔን ብታወሩ ይሻላችኋል። ይችን ቻናልም ጠቅ እያረጋችሁ ገባ እያላችሁ አሳድጓት መካነ ሰላምን። እና አሁን ማግኘት የምፈልገው እንግዲህ ያው እንደተናገረችው ውሱን ነው ብላለች። እንግዲህ ወይ ዱባዎች እንግዲህ ወይ ያው ታውቁበታላችሁ። እሱ ዱባይ ስላለ እንግዲህ አዋጡና ወደ እሱ ጋር ወሰዷት። ዱባይ ነው እሱ ያለው ነበረ። እንግዲህ ደግሞ አሁን የት እንደሆነ የማውቀው ጉዳይ የለኝም። ያው ባይሆን ቲክቶክ ላይ ምናምን ነው እንጂ ማየው እኔ ያው ብዙውን ጊዜ እንደዚህ እንትን አይደለሁም፣ አልዟዟርም። ቲክቶክም ላይ ያው ቁርአን ያስተላልፍ ነው የማየው። እና ወገኖችዬ ዛሬ ውሱን ብላለች። እንግዲህ ውሱ ነው የቀራት። ማሻላ ተባረከላ። ያው በጣም በፍቅር የማዳመጣቸው ያሲኑሩን እሱን ደግሞ ማንን ነው አለች። እንግዲህ የነሱን ነው ብላለች። እና አገናኙልኝ እባካችሁ የዱባይ ቅመሞች። ዱባይ እንደሆነ እሱ ዱባይ ውሰዱና እንግዲህ ከውሶ ጋራ ምን ትለውም እንደሆነ ማየት ነው። ያው እሱ ደግሞ ሴት አላይም አልፈልግም ታለ። እንግዲህ አላህ ይብቃሽ፣ ምን እናደርጋለን? ይሄ ነው። ሌላ ምን አለው አይደል? እንደ ገመደም ቅመሞች እኔ ሀቁን ነው የምናገረው። ሴት ማየት አልፈልግም ታለ። ያው ቻይው ማለት ነው እንግዲህ ሌላውን አናውቅም ማለት ነው። እና ዛሬ የመጣሁበት ይሄን ይመስላል። እህቶች እየዋ በላይክ በሸር በሰብስክራይብ ገባ እያላችሁ እንግዲህ ያው በዚህ አይነት በሉትና አስተካክሎት ቤቱንም ማለት ነው። እኔ ዛሬ የመጣሁት ይሄ ነው። አጀንዳ ላይክ ሸር ሰብስክራይብ በማድረግ እንግዲህ እያልኩኝ መደም ቅመሞች እወዳችኋለሁ። ታፕ ላይክ ሸር ሰብስክራይብ አድርጉት። እወዳችኋለሁ። ለአላህ ብላችሁ አፉ እያላችሁኝ ሮመዳን ነው ቀጣው። ሰውንም አትሳደቡ፣ አትዞልሙ። እንግዲህ እሷ ያለችውን ነው እንጂ እኔ ሌላ ነገር ጨምሬ አልተናገርኩም። ሁለተኛ አህሙስ እንዴት ተውሽውት ይሏት። እኔ የምወደው ጓደኛዬ እንጂ አህሙ አሁንም አለ ከጎኔ ነው ብላለች። እንግዲህ ተዋት በፈለገ ሰዓት እሷ ትክክለኛውን የተናገረችበት ልንገራችሁ። አላህ በፈቀደ ሰዓት አብረን እንሰራለን፣ አላህ ባልፈቀደ ሰዓት አንሰራም ብላለች። እና ሁሉም ነገር አላህ በፈቀደውና አላህ ባለው እንጂ እኛ ባልነው እኛ በወሰንነው አይደለም። እህቶችዬ ላይኳን ሸሯን ሰብስክራይቧን ጠቅ አድርጓት። እንግዲህ ያው የእግር መንገደኛ ይሄ ነው ትርፉ። ይኸው እየተጓዝኩ ነው ያለሁት።
እና ይህን ይመስላል እህቶቼ። ላይክ፣ ሸር፣ ሰብስክራይብ በማድረግ እንግዲህ ሞክሩት። ታብታብ አድርጉት። ላይክን፣ ሸር፣ ሰብስክራይብን ያው እየነካካን ነው ማለፍ ያለብን። ሮመዳን ነው። በዛ ላይ መጪው አፍተባባሉ እንግዲህ የነገ ሮብ ሳምንት በጦም እንውላለን ብዬ አስባለሁ። ኢንሻአላህ ወይ የዛሬ ሳምንት ተሁለት አንዱ ቀን በጦም ላይ ነንና አፍ በሉኝ። እኔ ለአላህ ብዬ አፍ ብያለሁ። ፈክዬም ደግሞ ድምጥሽንም ፎቶሽንም ሁሉንም አምጥቼ ስለምጠቀም ለአላህ ብለሽ አፍ በይኝ። ግን ለምትሳደቡና ክፉ ንግግር ለምትናገሩ ደግሞ አላህ ሂዳያ ይስጣችሁ። ሌላ ይሄን ነው እምላችሁ። እኔ ለአላህ ብዬ አፈ ብያለሁ። ለአላህ ብላችሁ አፈ በሉኝ ሁላችሁንም። እኔ ማንንም አስቀይሜ በዚች ዓለም ላይ መኖር አልፈልግምና አላህ ኸይር ነገር ይምረጥልን ነው ምለው። ለሁላችንም ላይኳን፣ ሸሯን፣ ሰብስክራይቧን እንግዲህ ነካ ነካ እያደረጋችሁ ገባ ገባ በሉ። ይሄ ነው ያለኝ ሀሳብ። ታብ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ እየገባችሁ ያው ሞከር አድርጉት። እኔ ደግሞ ሻይ ላፍላ ይመስለኛል በዛ ላይ ማለት ነው። ሻይ ታልጠጣሁ አብራራልኝ የምለው ወሬ ማለት ነው። እኔ ይሄ ሻይ አይደለም፣ ይሄ የምጠጣው ሻይ አይደለም። አልዋሻችሁ። ሻይ ስላላደለ ቀጣውን ማለት ነው ይሻል። ቀጣውን ሻይ መጠጣት ነው የሚያዋጣኝ ይመስለኛል። በመሰለኝ ነው። ደግሞ እናንተ ካላችሁ ተዋለሁ፣ ምን ችግር አለው? እና ይሄን ወጣላችሁ ዛሬ መጣሁበት አንድና አንድ አይደለ በዚህ አይነት ነው እባካችሁ። እሷም ደግሞ የሰው ልጅ በፍላጎቱ ሰዓት እኮ ካለ ጊዜ የእሷ ያለች ሲመጣ ታገባለች። አግቢን እንደዚህ ከሌን እንዲህ በይው ብንላት እሷ ባለችው ሰዓት እንጂ አይደለም። እሷን መምከርና ታይ ማለት ሂዳ እንዲሰጣት ይሄ ተገላልጣ የምትሄደውን ነገር አላህ ስትል ያርጋት። ሱሪ ለብሳ ሶሻል ሚዲያ ላይ የምትወጣበትን አላህ ስትል ያርጋት። ይሄን እናገራታለሁ፣ ይሄን እቃወማታለሁ እንጂ